ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ አንድ አዲስና አጓጊ ስለሆነው የኦንላይን የገበያ ቦታ እንወያያለን። ስለ ተሙ እንዴት አድርገን ነው እቤታችን ውስጥ ቁጭ ብለን የምንፈልገውን እቃ በስልካችን አዘን እቤት ድረስ ሊያመጡልን የሚለውንና እንዲሁም ለመጀመሪያ ጊዜ ወደዚህ ፕላትፎርም ስንገባ ነፃ ስጦታዎች አሉ። እንዲሁም በተለያዩ ጊዜ የሚደረጉ ቅናሾች አሉ። እነዚህን እንዴት አድርገን ነው ማግኘት የምንችለው የሚለውን እናያለን። ቪዲዮውን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። አሁን ወደ ቪዲዮ። ተሙ ልክ እንደ አሊባባ፣ አማዞን ያሉ ኦንላይን ማርኬት ፕሌሶች ጋር የሚወዳደር ትልቅ የሆነ ማርኬት ፕሌስ ነው ማለት ነው። እቃዎቹን ደግሞ በቀጥታ ከፋብሪካ ገዝቶ ለተጠቃሚዎች ስለሚያቀርብ እጅግ በተመጣጣኝ ዋጋ ነው ማለት ነው የሚያቀርበው። ምን አይነት እቃዎችን ነው የሚያቀርበው የሚለው ስናይ ደግሞ አልባሳቶች፣ ኤሌክትሮኒክስ እቃዎች፣ የቤት እቃዎች እና የመሳሰሉት እቃዎችን ያቀርባል ማለት ነው። ታዲያ ተሙ ምን አይነት ጥቅም ነው የሚሰጠን የሚለው ስናይ ተሙ የሚሰጣቸው ጥቅሞች ማንኛውም ምርት ከነሱ ከገዛን ነፃ መላኪያ አላቸው ማለት ነው። እንዲሁም ለመጀመሪያ ጊዜ በኢሜላችን ሎጊን ብለን ስንገባ ፍሪ ጊፍት ወይም ነፃ ስጦታ ይሰጡናል ማለት ነው። እንዲሁም ለጓደኞቻችን ሊንክ ሼር አድርገን ጓደኞቻችን ወደዚህ የገበያ ቦታ ስንጋብዝ ነፃ ስጦታዎችን ይሰጡናል ማለት ነው። በተጨማሪም በተለያዩ ጊዜ የሚደረጉ ልዩ ቅናሾች አሉ። ዛሬ እነዚህ ልዩ ቅናሾች እናያለን ማለት ነው። ልዩ ቅናሾቹን ለማግኘት መጀመሪያ ወደ ፕላትፎርሙ ስንገባ ምንድነው ወደ ፕላትፎርሙ ስንገባ ይሄን ይመስላል። እዚች ጋር ሰርች ላይ የምንፈልገውን እቃ ሰርች አድርገን ማግኘት እንችላለን ማለት ነው። እዚህ ጋር የተሰጡ አማራጮች አሉ። ሆም ኤንድ ኪችን የሚል አለ። የቤት እቃዎች የምንፈልገውን እዚህ ጋር መርጠን መግዛት እንችላለን። ዊሜንስ ክሎዚንግ የሚል አለ። የሴቶች አልባሳት፣ ሜንስ ክሎዚንግ የሚል አለ። የወንዶች አልባሳት እንዲሁም ጌጣጌጦች አሉ። ጀውለሪ ኤንድ አክሰሰሪ፣ ቢዩቲ ኤንድ ሄልዝ ብቻ የምንፈልገውን እዚህ ጋር እያማረጥን መግዛት እንችላለን ማለት ነው። ዛሬ ግን በዋናነት ላሳያችሁ የፈለኩት ምንድነው ልዩ የሆኑ ቅናሾች እንዴት ነው ማግኘት የምንችለው የሚለውን ነው ላሳያችሁ የፈለኩት። ይሄንን ለማግኘት ሚሴጅ ውስጥ እንገባለን ማለት ነው። እዚች ጋር ሚሴጃችንን ነክተን ስንገባ በተለያየ ጊዜ የሚላኩልን ቅናሾች አሉ። ለእኔ ጋር የተላከው ለምሳሌ 90% ቅናሽ ተልኮልኛል ማለት ነው። ይሄንን ነክቼ የምፈልገውን እቃ መርጬ መግዛት እችላለሁ ማለት ነው። ምክንያቱም 90% ቅናሽ ተደርጎልኛል ማለት ነው። ለምሳሌ ይሄንን ልብስ መግዛት ብፈልግ እዚህ ጋር የተሰጡ ሪቪዎች አሉ። ይሄ ደንበኞች የሰጡት አስተያየት ስለሆነ ይሄንን እያየን መግዛት እንችላለን ማለት ነው። ሪቪው እንዴት ነው የምናገኘው? እቺኛዋ ናት። ይሄንን ሪቪውን እያየን መግዛት እንችላለን ማለት ነው። አሁን ለዚህ ልብስ 5.0 ነው የተሰጠው። እንዲሁም ዋጋው ደግሞ እዚህ ጋር ማየት እንችላለን ማለት ነው። 222 የነበረው በ105 ሪያል ማለት ነው። ስለዚህ እንደዚህ እያደረግን የምንፈልገውን እቃ መግዛት እንችላለን ማለት ነው። እንዲሁም እዚህ ጋር ሳይዛቸው አለ። ስሞል ነው፣ ሎንግ ነው፣ ሚዲየም ነው፣ ሎንግ ነው፣ ኤክሴል ነው የሚለውን መርጠን ብዛቱንም እዚህ ጋር አንድ ልብስ ከሆነ አንድ ተጨማሪ ከፈለግን ፕላስ ምልክት እያደረግን እንዲሁም ከለር መርጠን የምንፈልገውን ከለር መርጠን መግዛት እንችላለን ማለት ነው። ይሄንን ለምሳሌ እኔ ይሄንን ልምረጥና ላሳያችሁ። የምፈልገውን ከመረጥኩኝ በኋላ እዚች ጋር ምንድነው ማድረገው አድ ቱ ቻርት ነው የምለው። እዚህ ጋር ጋሪው ላይ ገብቶ ይቀመጥልኛል ማለት ነው። እንደዚህ እያደረግን
መግዛት እንችላለን ማለት ነው። ማስቀመጥን ከፈለግን አሁንም ማዘዝ ከፈለግን ቼክ አውት ብለን ማዘዝ እንችላለን ማለት ነው። በዋናነት ግን ላሳያችሁ የፈለኩት ምንድነው እዚህ ጋር ልዩ የሆነ ቅናሽ አለ። እዚች ጋር ዋናው ቦታ ስንሄድ እዚች ጋር ስንሄድ 95% ቅናሽ ኢድ አልፈጥርን አስመልክቶ 95% ቅናሽ ለረመዳን 90% ነበር። ለኢድ ደግሞ 95% ቅናሽ። ይህ ማለት ምን ማለት ነው? 5% ብቻ ነው የምንከፍለው ማለት ነው። ስለዚህ 95% ቅናሽን ተጠቅመን እቃዎችን መግዛት ስንፈልግ የምንፈልገውን እቃ እዚህ ጋር መግዛት እንችላለን ማለት ነው። ለምሳሌ እኔ አንድ እቃ ገዝቼ ላሳያችሁ። ለምሳሌ ይሄንን ጫማ ብፈልግ ይሄንን ጫማ ምን አደርጋለሁኝ? ቁጥር አለው እዚህ ጋር የምንፈልገውን ቁጥር መርጠን የምንፈልገውን ቁጥር ከመረጥን በኋላ ከዛ ከለር የለውም። ያው ከለር ቢኖረው ከለር አማርጣለሁኝ። ከለር በነጭ ነው። ይሄው አለው እዚህ ጋር። ስለዚህ እኔ ነጭ ይሻለኛል። ነጩን ከመረጥኩኝ በኋላ ምንድነው ማድረገው? እዚህ ጋር አድ ቱ ቻርት የሚለውን እከታለሁኝ። ከከተትኩ በኋላ እዚህ ጋር ገብቼ ሳየው እቃ ያለ ማለት ነው። ስለዚህ እኔ ለምሳሌ አሁን ይሄ ሁለቱ እቃ መግዛት ብፈልግ ከመረጥኩት ውስጥ ሁለቱን እቃዎች ይኸው እዚህ ጋር ዋጋው ያሳየኛል 207 ይለኛል። ስለዚህ ምንድነው የምለው? ቼክ አውት ነው የምለው። ቼክ አውት ብዬ ማዘዝ ነው ማለት ነው። ከዛ ቼክ አውት ካልኩት በኋላ የክፍያ አማራጮችን ያመጣልኛል። በካርድ ነው የምትከፊው፣ በጉግል ፔይ ነው፣ ፔፓል ነው እያለ ይጠይቃል። ስለዚህ እናንተ በምትፈልጉት አማራጭ መክፈል ትችላላችሁ። እዚህ ጋር ካሽ ዴሊቨሪ የሚለውን መምረጥ ይቻላል ማለት ነው። እኔ ግን አሁን አልሰጠኝም። ይህ ማለት ነው እዚህ ቤት ድረስ ካመጡላችሁ በኋላ ብር በእጃቸው እንድሰጡ ማለት ነው። እሱን ከመረጥን በኋላ ምንድነው የምንለው? ሰሚት ኦርደር እንለዋለን። በካርዳችሁ መክፈል ከፈለጋችሁ ይሄው በካርዳችሁ ትከፍሉና ከዛን ሎኬሽን ይጠይቃችኋል። ሎኬሽናችሁ ሎኬት ብላችሁ ሎኬሽናችሁን ካበራችሁ በኋላ ሎኬት ስትሉት ራሱ አውቶማቲካሊ ሎኬሽኑ ይሞላል ማለት ነው። ከዛን ስማችሁና ስልክ ቁጥር፣ ሁለት ስልክ ቁጥር ይጠይቃል። አንዱ ስልክ ቁጥር ከሞላችሁለት በቂ ነው። ለአማራጭ ሁለት ካለ ሁለቱን ብትሞሉ ችግር የለውም። ስለዚህ ስምና ስልክ ቁጥር ካስገባችሁ በኋላ ሰሚት ትሉታላችሁ። በቃ ከዛን እቃችሁን መከታተል ነው ማለት ነው። ኮንፊርሜሽን ኮድ ይልኩላችኋል። ያንን ኮድ ኮንፊርም እያላችሁ በየጊዜው እቃዎቹን እየተከታተላችሁ የሚመጣበትን ቀን ማወቅ ትችላላችሁ ማለት ነው። በቀጣይ ፍሪ ጊፍት ወይም ነፃ ስጦታ እንዴት ማግኘት እንደምንችል ቪዲዮ እሰራላችኋለሁ። ተሙን ተጠቅማችሁ የምታውቁ ካላችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።